በዛብን ስቃዩ እንደትና ንፋስ አብረው ሲወያዩ አሁን ግን መረረን በዛብን መከራ ሁሉ ያጠፋ ክደት ሲንጠራራ ወጣቶች ሆይ እንደሚታወቀው ዓለም በአንድ ተሰልፎ የሙስሊሞችን እልውና ለማጥፋት እየለፋ ያለበት ጊዜ ነው። ሙስሊሞች የኛ የሚሉት አንዳች የሚኮሩበት ነገር እንዳይኖራቸው ተጽዕኖ ፈጣሪና የበላይ እንዳይሆኑ በስፋት እየተሰራባቸው ይገኛል። ሙስሊሙ ህብረተሰብ ከገባበት አዘቅት እንዲወጣና ከወደቀበት እንዲነሳ ለማድረግ የሚፍጨረጨሩትንም የተለያዩ ስያሜ እየሰጡ ከጉዟቸው ሲያደናቅፏቸው ይታያል። በጥቅሉ ሙስሊሙ ህብረተሰብ አንገቱን ደፍቶና የሌሎች ተከታይ ብቻ ሆኖ እንዲኖር እየተደረገ ይገኛል። ሙስሊሙ ህብረተሰብ ለዘመናት የመሪነትና የስልጣኔ ሉጋም ጨብጦ ከቆየ በኋላ አሁን እንዳልነበረ ሆኖ ተንኮታክቷል። ያለበትን ሁኔታ አንገትን የሚያስደፋና ልብን የሚሰብር ሆኖ እናገኘዋለን። ከምንም በላይ የሚያሳዝነው ደግሞ ሙስሊሙ ህብረተሰብ ይህንን የውርደት ካባ ተከናንቦና ኋላቀርነትን መገለጫው አድርጎ ለመጓዝ መምረጡ ነው። ከዚህ መውጣት እንደማይቻል አድርጎ ማሰብና ለሌሎች እጅ ሰጥቶ ማደሩም ይበልጥ ልብ የሚያደማ ጉዳይ ነው። ሙስሊሞች አቅም ኑሯቸው አቅም እንዳሌላቸው መሆናቸው፣ ዕውቀት ኑሯቸው ዕውቀት እንዳሌላቸው ማሰባቸው፣ ታላቅና የተመረጡ ህዝቦች ሆነው ሳለ ራሳቸውን የበታች አድርጎ መቁጠራቸው እጅግ የሚያስቆጭ ነው። ነገር ግን ሙስሊሞች ከዚህ የተዛባ አመለካከት ራሳቸውን አውጥተው የሌሎች ተከታይና ጥገኛ ሳይሆኑ በራሳቸው ቆሞ መራመድ የሚችሉበትን መንገድ መፍጠር አለባቸው። ራሳቸውና አጠቃላይ ዓለምን ሊለውጡ የሚችሉበትን ሥራ ለመስራት መንቃትና መነሳት ይኖርባቸዋል። ከዚህ አሁን ካለንበት የውርደት ኑሮ ወጥተን ስቃይና መከራን ተላቀን ድሮ የነበረን ታላቅነት ዳግም እውን ለማድረግ የመጀመሪያው ደረጃ ከተኛንበት ጭልጥ ያለ እንቅልፍ መባነን ነው። ከእንቅልፋችን ከነቃን የዚህችን ኡማ አዳሴ ሩቅ አይሆንም ኢንሻአላህ። ይህ የእናንተው ብሶት የወለደው የፍትህ ራዲዮ ድምጽ ነው። ለመታያ በቃል በኔ ባንተ ባንቺ በእኛ ይጠበቃል በኔ ባንተ